ሙዚቃን የፈለሰፈ የሙዚቃ መሳሪያዎችን በደንብ አድርጎ የፈለሰፈው ሰው ማን የሚባለው? ቤትሆቨን ነው? ሞዛርት ነው? ሞዛርት። በጣም ጎበዞች። እስቲ ሞዛርትን የምታውቁት አውጡ። ሞዛርትን የምታውቁት ነው እኮ ያልኩኝ። በአካል አላልኩም፣ በታሪክ አውጡ። አትፍሩ፣ ምንም ነገር የለም። አውጡት፣ ሞዛርትን የምታውቁት። በቃ እሺ፣ ባታወጡም ሁላችሁም እሺ። ስምንተኛውን የድጓ መምህር የሚያውቅ ከቅዱስ ያሬድ ጀምሮ እሺ፣ የማያውቅ አያድል ይው ከዚህ ተነሱ በሉ። ከዚህ መነሳት አለባችሁ። የማይጠቅማችሁን ታሪክ እየሸመደዳችሁ የኢትዮጵያን ታሪክ አታውቁም፣ የቤተክርስቲያን ታሪክ አታውቁም። ስምንተኛው የድጓ መምህር ማን ይባላል? አባ ጊዮርጊስ ዘጋስጫ ይባላል። እሺ፣ ዓለምን የዞረው ሰውዬ ማን የሚባለው? በሉ ንገሩ እንጂ እስቲ የሚያውቀው ማጅላን። እሺ በ425 ዓመተ ምህረት በዓለም አቀፍ የቤተ ክርስቲያን ጉባኤ ንስጥሮስን ተከራክሮ የረታው የቤተ ክርስቲያን ሊቅ ማን ይባላል? እሺ የምታውቁት እጃችሁን አውጡ። ጥቂት ሰዎች፣ አንድ 10። ተመስገን ነው። ተመስገን ማን ነው? ቅዱስ አትናቴዎስ አይደል? ቅዱስ አትናቴዎስ አይደለም? ቅዱስ ቄርሎስ ነው። ቅዱስ ቄርሎስ ነው። እሺ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ቅዱስ አትናቴዎስ 325 ዓመተ ምህረት አርዮስን ተከራክሮ የረታው ነው። ሸውጃችሁ ነው እኮ። ከቃሉ ጋር ናችሁ። ስለዚህ አሁን የምነግራችሁ ታሪክ ማወቅ አለበት። ከዚህ እንሂድ በሉ በሉ፣ ተነሱ በሉ። እሺ ከዚህ እንሂድ። ከምን? ከድንቁርና፣ ታሪክ ካለማወቅ፣ ስርዓት ካለማወቅ፣ ሀገርን ካለማወቅ፣ በቃ አጠቃላይ ክርስትናን ካለማወቅ፣ ለምን እንደተፈጠርን ካለማወቅ ተነሱ በሉ። አቤት። ስለዚህ የክርስቶስ ትንሣኤ ከቂም የምንነሳበት፣ ከተንኮል የምንነሳበት፣ ከዚህ ሁሉ ተነስተን እሱን የምንመስልበት ነው። አብረነው እንሞታለን፣ አብረነው እንነሳለን። አብረነው በጥምቀት ከሱ ጋር እንቀበራለን፣ በትንሣኤው አብረነው እንነሳለን። በጥምቀት ከሱ ጋር ተቀብረናልና ብሎ ቅዱስ ጳውሎስ ሮሜ 6 ላይ እንደነገረን ስንጠመቅ አብረን እንቀበራለን ነው። መከራ መከራችን ነው። ከውሃው ስንወጣ ደግሞ አብረን እንነሳለን ነው። ትንሣኤ ትንሣያችን ነው። የክርስቶስን ትንሣኤ አምናለሁ የሚል እጁን ያወጣ። እሺ በአንድ ጊዜ በሉ በሉ፣ ሁላችሁም እንዳወጣችሁ ትወሩ። ድገሙ እንጂ በሉ። ከዚህ በኋላ በሉ ደግሞ ከውድቀቴ እሱን ተከትዬ እነሳለሁ በሉ። እግዚአብሔር ሁላችንንም ያንሳል። አውርድ በሉ። ስለዚህ ከዛሬ ጀምሮ ዛሬ ማታ እንድታቅዱ ፈልጋለሁ። ለጸሎት ትነሳላችሁ፣ ለጾም ትነሳላችሁ፣ ለማንበብ ትነሳላችሁ፣ ለመማር ትነሳላችሁ፣ ቤተ ክርስቲያን ለመሄድ ትነሳላችሁ፣ ለማወቅ ትነሳላችሁ፣ ለመስራት ትነሳላችሁ። ገንዘብ ለማጠራቀምም ቢሆን መነሳት አለባችሁ። ስራ መስራት አለብን። በዚህ ዓለም በጣም ብዙ ኃይሎች አሉ። አንዱ የገንዘብ ኃይል ነው። ገንዘብ መውደድ የኃጢአት ሁሉ ስር ነው። ሳትይዘው ስቀር ደግሞ ባሪያ ያደርግሃል። መስራት የምትችለውን እንዳሰራ ያደርግሃል። እውነት ሐሰት? እውነት ነው። እንዳንራመድ ያደርገናል። ቤተ ክርስቲያንን ቅፍድድ አድርጎ ይይዛታል። ስለዚህ ሰርታችሁ ገንዘብ ሊኖራችሁ ይገባል። ገንዘብ መውደድና ገንዘብ ሰርቶ ማግኘት ልዩነት አለው። ሌብነትን እናጠፋዋለን ስንሰራ። ስለዚህ ለስራ መትከታል። ሊሰራ የማይወድ ምን አይበል ነው ያለ ቅዱስ ጳውሎስ? አይብላ። የማይሰራ አይብላ ነው አይደል ያለው? አላለም። ምን ያህል እንደምትሰሙኝ እኮ ለማረጋገጥ ነው። የማይሰራ አይብላ አላለም። ምንድን ነው ያለው? ለምሳሌ ሕፃናት ይሰራሉ እንዴ? አያችሁ እንዴት መጽሐፍ ቅዱስ ጠንቅቆ እንደሆነ። የማይሰራ አይብላ ስለሚል ሕፃናት አይሰሩም አይብሉ፣ ህግ ነው። አረጋውያን አይሰሩም አይብሉ። ለምን አይሰሩም? የማይሰራ አይብላ አላለም። መስራት እየቻለ ሊሰራ የማይወድ ሰው። ስራን ካልወደድክ አትብላ። እና ወገኖቼ ለመስራት፣ ለፍቅር፣ ለአንድነት መነሳት አለብን። በትንሣኤው መድኃኔዓለም ያንሳን። ዲያቆኑ ስናስቀድስ ምንድን ነው የሚለን? የተቀመጣችሁ አቤት። ከዛ ቄሱ ደም ምንድን ነው የሚለው? እግዚአብሔርን በመፍራት እንነሳ ነው የሚለው። ስለዚህ መነሳት የክርስትና መርህ ነው። ዛሬ ለስራ ለቅድስና የተነሳ ሰው ኋላ ደግሞ
በክርስቶስ እና ይሄ ምን ይባላል? የመጀመሪያው ትንሣኤ ይባላል። አሁን ዛሬ እኛ የምንነሳው ትንሣኤ የመጀመሪያው ትንሣኤ ይባላል። ኋለኛው ደግሞ ክርስቶስ መጥቶ የሚያስነሳን ዳግም ትንሣኤ ይባላል። እንግዲህ ክርስቶስ የወደቀውን ልባችን ያንሳልን፣ ሀገራችንም ከገባችበት መከራ ያንሳልን፣ መጨረሻችሁን